የሱፐር ማርኬትን የሚያስንቅ ዳቦ ነው። አሰራሩ ደግሞ በጣም ቀላል ነው። ግብአቱም ብዙ አይደለም። ወደ አሰራሩ እንሄዳለን ማለት ነው። በመጀመሪያ እኔ የተጠቀምኩትኝ 3 ኩባያ ፎርኖ ዱቄት ነው። ከዛ እርሾ እናደርጋለን። እርሾአችንን ብዙ ጊዜ አሪፍ እንዲሆንልን ሊጡ ኩፍ እንዲልልን ብዙ ጊዜ በረዶ ቤት ፍሬዘር ውስጥ እናስቀምጠው። ከዛ 3 የሾርባ ማንኪያ ደግሞ ስኳር፣ 1 ማንኪያ ቤኪንግ ፓውደር፣ 3 ማንኪያ ዘይት፣ ግማሽ ኩባያ ወተት፣ 1 ኩባያ ደግሞ ለብ ያለ ውሃ እናደርጋለን ማለት ነው። ዘይት የሾርባ ማንኪያ ነው የተጠቀምኩት፣ 3 የሾርባ ማንኪያ። ከዛ ጨው ደግሞ እንደፈለጋችሁ ማድረግ ትችላላችሁ። ከዛ እንደዚህ ማሽኑ ማብኪያው ካላችሁ አሪፍ፣ ከሌላችሁ ደግሞ በእጃችሁ አርጋችሁ በደንብ አርጋችሁ ታቦኩታላችሁ ማለት ነው። ዋናው ሊጣችን ኩፍ እንዲል የሚያግዘን ነገር አንደኛ ነገር እርሾ ነው። ሁለተኛ ደግሞ በደንብ አርገን ማብኳት ነው ማለት ነው። እርሾአችሁን ስትገዙት በገዛችሁት ወረቀቱ ላይ አታስቀምጡት። አሪፍ መክደኛ ያለው እቃ አርጋችሁ ፍሬዘር ውስጥ በረዶ ቤት አስቀምጡት። ለረጅም ጊዜ ቆይላችኋል፣ ሳይበላሽ ሳይነፍስ ማለት ነው። በደንብ አርጎ ማሽኑ ካቦካልኝ በኋላ እዚህ ጋር ሳህኑ ጋር ዘይት አረግና ሸፍኜ ለ1 ሰዓት አቆየዋለሁ ኩፍ እስከሚልልኝ ማለት ነው። ከ1 ሰዓት በኋላ ልክ እንደዚህ ጋር እንደምታዩት ሞልቶ ፈሷል። እንጀራችሁ ሞልቶ ይብሰስላችሁ። እንደዚህ እዩት እንዴት እንደሚያምር። እንደነገርኳችሁ እርሾ ኢምፖርታንት ነገር ነው። ከዛ በቦክስ እንለዋለን። ይህ ፓርት በጣም ነው የሚያስደስተኝ። ከዛ ልክ እንደዚህ እንደምታዩኝ አዳምጠዋለሁ ማለት ነው። እንደዚህ አርጌ በዛ በምጋግርበት ፓትሪ ሳይዝ አርጌ በደንብ አላሰፋውም። ወደ ጎን እንደዚህ አስተካክለዋለሁ በደንብ። ከዛ እንደዚህ አከበዋለሁ ማለት ነው። እንደዚህ ጠቀልለዋለሁ። ከዛ ያላችሁን ፓትሪ መጠቀም ትችላላችሁ። እኔ የተጠቀምኩት ይሄ የዳቦ ፓትሪ ነው። እኔ ከአማዞን የገዛሁት። እንደዚህ ካላችሁ አሪፍ፣ ካልሆነ ደግሞ የትኛውን ኬክ መጋገሪያ ፓትሪ አርጋችሁ ዘይት ትቀቡትና ከዛ ያዘጋጃችሁትን ሊጥ እዛ ውስጥ አስገቡትና ከዛ ኩፍ እስከሚል ከ30 እስከ 40 ደቂቃ ማቆየት ትችላላችሁ ማለት ነው።